ይዳሉ ክርስቶስ ይዳሉ ይዳሉ ክርስራት ወዘዝ እስከላለ ካይዳሉ ወላ ካይዳሉ ስራት ወላ ካይዳሉ አቆቴ ኦ ኢየሱስ ክርስቶስ ሰሙነ ሕማማት የኦርቶዶክስ እምነት ተከታዮች ከዕለተ ትንሣኤ በፊት ያለውን ሳምንት ሰሙነ ሕማማት በማለት ያከብሩታል። የዚህ ስያሜ መነሻም ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን፣ ሕማሙን፣ ሞቱን የሚዘከርበት ከአዳም እስከ ክርስቶስ የነበረው የዓመተ ፍዳ የዓመተ ኩነኔ ወቅትም የሚታሰብበት ስለሆነ ሰሙነ ሕማማት ተብሏል። የዚህ ጾም መነሻም በፍትሐ ነገሥት አንቀጽ 15 ላይ ተደንግጓል። በዚህ በሰሙነ ሕማማት ሳምንት ቤተክርስቲያኗ ለየት ያለ የአገልግሎት ሥርዓት የምትፈጽም ቢሆንም የማትፈቅዳቸው ሥርዓትና ተግባራት አሉ። ከጸሎተ ሐሙስ በስተቀር ቅዳሴ ታቋርጣለች። ሥርዓተ ጥምቀት፣ ክርስትና፣ ሥርዓተ ፍትሐት፣ ሥርዓተ ማህሌት፣ ሥርዓተ ተክሊል ዋናዎቹ የማይካሄዱ አገልግሎቶች ናቸው። በመስቀል መባረክ፣ ኑዛዜ መስጠትና መቀበል፣ እግዚአብሔር ይፍታህ ማለት በአጠቃላይ ከዓመት እስከ ዓመት በቤተክርስቲያኗ ይሰጡ የነበሩ መንፈሳዊ አገልግሎቶች ቆመው የጌታችንን ሕማሙን፣ መከራውን፣ መከሰሱን፣ መያዙን፣ ልብሱን መገፈፉን፣ በጲላጦስ አደባባይ መቆሙን፣ መስቀል ላይ መዋሉን፣ ሐሞት መጠጣቱንና ሌሎችንም ለኃጢአተኛው ሰው ልጅ ሲባል የተከፈለውን ዕዳ በሚያስታውሱ አገልግሎቶች ይተካሉ። በሰሙነ ሕማማት ከማንኛውም የሥጋ ሥራ መታቀብ፣ በዋዛ ፈዛዛ ባለመነጋገር በሐዘን ልናከብረው ይገባል። ብድራትን የማያስቀረው አምላክም መተላለፋችንንና በደላችንን በመደምሰስ የመንግስቱ ወራሽ ያደርገናል ብለው የእምነቱ ተከታዮች ያምናሉ። ሰሙነ ሕማማት እስከ 4ኛው ምዕተ ዓመት ድረስ ከጾሙ ተለይቶ ለብቻው ይከበር ነበር። በኋላ ግን በባህረ ሐሳብ ቀመር መሰረት ጾሙም ሕማማቱም ትንሣኤውም ተያይዘው እንዲከበሩ ተደረገ። ምዕራባውያን ከ40 ጾም ውስጥ የመጨረሻውን ሳምንት ሰሙነ ሕማማት ያደርጉታል። የምስራቃውያን ኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ጾሙን ተጨርሶ ከኒቆዲሞስ በኋላ ያለውን ተከታዩን አንድ ሳምንት ሰሙነ ሕማማት አድርገን እናከብራለን። ለመሆኑ ቤተክርስቲያኗ በሕማማት ወቅት መስቀል ለምን አታሳልምም? ለምንስ አይማተብም? በሰሙነ ሕማማት ከሰኞ እስከ አርብ ያሉት ቀናት የዓመተ ፍዳ መታሰቢያ ናቸው። በእነዚህ ዘመናት ሰዎች የመስቀልን አገልግሎት እንዳልጀመሩ ለማሳየት በሰሙነ ሕማማት በቤተክርስቲያን ሥርዓት መሰረት መስቀል መሳለምም ሆነ ማማተብ ሥርዓት አይደለም። ግን አንድ ሰው ተሳስቶ ቢያማትብ ምንም በደል ኃጢአትም አይሆንበትም። ይሁዳ ጌታውን በመሳም አሳልፎ ሰጥቷል። እኛ ግን እንደ ይሁዳ ክፋት ካለው መሳሳም መለየታችንን ለማስረዳት ከዚህም በተጨማሪ ሰላም በዘመነ ፍዳ እንዳልነበረ ለማሳየት በሰሙነ ሕማማት እስከ መሳሳም የደረሰ ጥብቅ ሰላምታ የለም። ማንኛውም ለስጋ የሚያደሉ ተግባራትን መቀነስና ቢቻለን አብዛኛውን ጊዜያችንን የጌታን ሕማም መከራ በማሰብ በጾም በጸሎት በስግደት ማሳለፍ ቢቻል አመጋገባችንን ከወትሮው መቀነስ፣ በትዳር ያሉ በጾም ወቅት በመኝታ ከመተዋወቅ መታቀብ አለባቸው። ታቦት ከመንበሩ አይነሳም። ምንም የንግስ በዓልም አይከበርም። ፍትሐት ክርስትና የለም። ሰላምታ ያለባቸው ጸሎቶች ለምሳሌ መልክዓ ቅዱሳን አይጸለይም። ከሱ ይልቅ መዝሙረ ዳዊት፣ ውዳሴ ማርያም፣ ግብረ ሕማማትና መጽሐፈ ማህያዊ የተባለ ብዙ ቃል ኪዳን ያለው የጌታን መከራ የሚያወሳ መጽሐፈ ጸሎት ይነበባል። ለመሆኑ ሰሙነ ሕማማት ለምን ይታሰባል? ሰሙነ ሕማማት
እስከ 4ኛው ምዕተ ዓመት ድረስ ከጾሙ ተለይቶ ለብቻው ይዘከር ነበር። ለመሆኑ በሰሞነ ሕማማት ከሰኞ እስከ ቅዳሜ የተከናወኑት ተግባራቶች ምንድናቸው? ሰኞ ጌታችን ከቢታንያ ሲወጣ ተራበ። ቅጠል ያለባትን በለስ ከሩቅ አይቶ በለሲቱን ቀረባት። ነገር ግን ከቅጠል በቀር ምንም አልተገኘባትም። ካሁን ጀምሮ ማንም ካንቺ ፍሬን አይብላ ብሎ ረገማት። በለስ የተባሉ እስራኤላውያኖች ናቸው ሲሉ መምህራን በትርጓሜ ያስረዳሉ። ማክሰኞም ሻጮችና ለዋጮችን ከቤተ መቅደስ ባስወጣ ጊዜ ይህንን በማን ኃይል እንዳደረገው የአይሁድ መምህራን ይጠይቁት ነበር። ስለሆነም የጥያቄ ቀን ይባላል። ረቡዕ ምድረ አይሁድ ይባላል። ምክንያቱም የአይሁድ ሊቃነ ካህናት እና ጸሐፍት ጌታን እንዴት መያዝ እንዳለባቸው ምክር ያጠናቀቁበት ቀን በመሆኑ ነው። ሐሙስ በቤተ ክርስቲያን የተለየ ስያሜዎች ያሏቸው በርካታ ድርጊቶች የተፈጸመበት ቀን ነው። ጸሎተ ሐሙስ ይባላል። መድኃኒተ ዓለም ኢየሱስ ክርስቶስ አይሁድ መተው እስኪይዙት ድረስ ሲጸልይ ያደረበት ነውና ጸሎተ ሐሙስ ተባለ። እንዲሁም ሕጽበተ ሐሙስ ይባላል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር ጎንበስ ብሎ በታላቅ ትህትና አጥቧልና። የሚስጥር ቀን ይባላል። ከሰባቱ ሚስጥራት አንዱ የሆነውን ሚስጥረ ቁርባንን በዚህ ዕለት ተመስርቷልና። የሐዲስ ኪዳን ሐሙስ ይባላል። ምክንያቱም የኦሪት መስዋዕት የሆነው የእንስሳት ደም